በጣም ቀፋፊው መፍራት ያለብን ነገር ምንድነው? ድህነት ነው። ድህነትን ነው መፍራት ያለብህ። ማጣትን ነው መፍራት መቻል ያለብህ። የማይገባህን ህይወት መኖር ነው መፍራት መቻል ያለብህ። ቤተሰቦችን የማይመጥናቸውን ህይወት ሲኖሩ ማየትን ነው መፍራት ያለብህ። አለመድረስን ነው መፍራት መቻል ያለብህ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። እንዴት ናችሁ? ኪዳነ ማርያም ከፍ ያለው ነኝ። የቢዝነስ መሪ ነኝ ማለት ነው። ከኔ ጋር ቆንጆ የሆነ ቆይታ ይኖረናል ማለት ነው። እንግዲህ አሁን ከኔ ጋር የምንወስደው ትሬኒንግ ስፓርታን ሶልጀር ሜንታሊቲ ይሆናል ማለት ነው። የስፓርታ ወታደሮች ሜንታሊቲ በቢዝነስ ላይ እንግዲህ ምን ይመስላል የሚለውን ከኔ ጋር እናያለን ማለት ነው። ቆፍጠን ብላችሁ በወታደር አቋም እንግዲህ የወታደር ሰላምታ ተሰጣተን ስልጣናችንን እንጀምራለን ማለት ነው። ወታደራዊ ሰላምታ እናንተም እንደሰጣችሁኝ አምናለሁኝ። መጀመሪያ እንግዲህ ወታደር ከሚለው እንጀምራለን ማለት ነው። ቢዝነስ ላይ ነው፣ አደራ ቢዝነስ ላይ ነው። ወታደር ማለት ምን ማለት ነው? ወጥቶ አደር ነው እንግዲህ ዴፊኒሽኑ። ይሄ ማለት ምን ማለት ነው? ከቤቱ ከጓዳው ከመኖሪያው ከሰፈሩ ከአካባቢው ተለይቶ ወጥቶ የሚያድር ወጥቶ የተሰጠውን ሚሽን የተሰጠውን ተልእኮ አሳክቶ እስኪመለስ ድረስ የማይመለስ ሰው ማለት ነው ወታደር ማለት። ቢዝነሳችን ላይ ታዲያ ምን አይነት እርምጃ ነው መውሰድ መቻል ያለብን? not only in your business, even ህይወታችሁ ላይ ወታደራዊ እርምጃ መውሰድ ያስፈልጋል። ይሄ ማለት ምን ማለት ነው? አብዛኛው ሰው ላይፉ ላይ እየተልፈሰፈሰ እየታከከ ምናምን ነው የሚኖረው። እየኖረ ያለው ህይወት የማይገባው የማይመጥነው አይደለም። ለሱ ለእንስሳት የማይመጥን ህይወት ነው አብዛኛው ሰው እየኖረ ያለው እና ከዛ ህይወት ጋር ተስማምቶ ተሞዳምዶ ተመቻችቶ ነው እየኖረ ያለው። ስለዚህ ከዛ ከቀፋፊ ከማይመጥን ህይወት መውጣት ይጠበቅብናል። ወታደራዊ እርምጃ፣ ቆፍጠን ያለ እርምጃ ላይፍ ላይ መውሰድ ይጠበቅብናል። አብዛኛው ሰው በህይወቱ ሲኖር በጣም ፈሪ ነው፣ በጣም በቋቃ ነው። ይሄ ማለት ምን ማለት ነው? የሆነ ነገር ወስኖ ያንን ነገር ለማድረግ ህይወቱ ላይ ቦልድ የሆነ ውሳኔ ለመወሰን ይፈራል። ስኬትን ይፈራል፣ ሀብትን ይፈራል። ውሸት ይመስላችኋል፣ ግን እውነት ነው። አብዛኛው ሰው ስኬትን ይፈራል፣ ይሄ አቺቭመንትን ይፈራል፣ ራሱን ከፍ ያለ ቦታ ላይ ማግኘትን፣ ገንዘብን፣ ብዙ ነገሮችን ይፈራል። ይኸው ለወዳጅ ከፈራ መፍራት ያለብህ እነዚህን ነገሮች አይደለም። በጣም ቀፋፊው መፍራት ያለብን ነገር ምንድነው? ድህነት ነው። ድህነትን ነው መፍራት ያለብህ። ማጣትን ነው መፍራት መቻል ያለብህ። የማይገባህን ህይወት መኖር ነው መፍራት መቻል ያለብህ። ቤተሰቦችን የማይመጥናቸውን ህይወት ሲኖሩ ማየትን ነው መፍራት ያለብህ። አለመድረስን ነው መፍራት መቻል ያለብህ ለምትወዳቸው። የሚፈራው ይሄ ነው። ስለዚህ ላይፋችን ላይ ወታደራዊ እርምጃ መውሰድ መቻል አለብን ሲባል ምን ማለት ነው? ቆፍጠን ብለን መቀየር ያለብንን ነገር ላይፋችን ላይ መቀየር አለብን። ደፋር መሆን መቻል አለብን። ልባም መሆን መቻል አለብን። ሳይንቲስቶች እና ኳንተም ፊዚሺያንስ የገንዘብንና የሀብትን ሞገድ ለክተውት ነበር። ሚሊዮነር፣ ባለሀብት፣ ባለጸጋ መሆን የምትፈልጉ ከሆነ ይኸውላችሁ ጥሩ ሰው ስለሆናችሁ አይደለም ሚሊዮነር የምትሆኑት፣ ወይንም ደግሞ ክፉ ሰውም ስለሆናችሁ አይደለም ሚሊዮነር የምትሆኑት፣ ደፋርና ልባም ስለሆናችሁ ነው። የገንዘብ ፍሪኩዌንሲ የሀብት ፍሪኩዌንሲ ከከሬጅ እና ከስታሚና ጋር ተመሳሳይ የሆነ ሞገድ ነው ያለው። ይሄ ጠረጴዛ ሞገድ አለው፣ አንቺ ሞገድ አላችሁ፣ የስልክ ሞገድ አለው፣ ይሄ መጽሐፍ ሞገድ አለው። ሁሉም ነገር በፍሪኩዌንሲና በቫይብሬሽን ውስጥ ይለካል። ታዲያ ሀብት ሞገዱ ከምን ጋር እኩል ነው? ከከሬጅ ጋር። ልባም ልበ ሙሉ ደፋር የሆኑ ሰዎች ናቸው በቢዝነሱ ዓለም ውጤታማና ስኬታማ የሚሆኑት። ስለዚህ አንተም እንደዛ ነው መኖር ያለብህ፣ አንቺም እንደዛ ነው መኖር ያለብሽ። 1000 ዓመት እንደ አይጥ ከመኖር 1 ዓመት እንደ አንበሳ ኖሮ መሞት ይበልጣል። እደግመዋለሁ፣ 1000 ዓመት እንደ አይጥ ከመኖር 1 ዓመት እንደ አንበሳ ኖሮ መሞት ይበልጣል። ልባም ሁኑ ማሳካት የምትፈልጉ ከሆነ። ሶልጀር ሜንታሊቲ ከሆነ ታዲያ የስፓርታዎች ታሪክ ምንድነው? ማናቸው እነዚህ ስፓርታዎች? በጣም ኢንስፓየር የሚያደርግ ታሪክ ስለሆነ ሼር ላድርጋችሁ። ምናልባት ቻትጂፒቲንም በቢዝነሱ ዓለም ልባም ደፋር ለመሆን የምኖችን ሜንታሊቲ ሊውሰድ ብትሏት ስፓርታን ነው የምትላችሁ። እንግዲህ ስፓርታዎች በግሪክ ሀገር ላይ የሚኖሩ ኮሚኒቲዎች ናቸው። ስፓርታ የምትባለዋ ከተማ በግሪክ ሀገር ውስጥ የምትገኝ ከተማ ነችና
ዩሮፓውያን አቆጣጠር ወይንም ደግሞ ከክርስቶስ ልደት በፊት በ486 ቢሲ የተከናወነ ወይንም ደግሞ የተፈጸመ አንድ ስቶሪ ልንገራችሁ። በዛን ዘመን ላይ ፐርሺያዎች ዓለምን አንቀጥቅጠው የሚገዙበት ጊዜ ነበረ እና ወደ 300 ሺህ የሚጠጉ የፐርሺያ ወታደሮች ግሪክን ለመውረር ይመጣሉ። በግሪክ ሀገር ላይ ደግሞ ወደብ ላይ የምትገኘው ስፓርታ ከተማ ነች። ስፓርታ ከተማ ውስጥ ደግሞ ቴርሞፖሊ የምትባል አንዲት ግዛት አለች፣ ትንሽዬ ወደብ አካባቢ የምትገኝ እና ወደዛ አካባቢ ሲጠጉ 300 ሺህ ሆነው ነበር የመጡት የፐርሺያ ወታደሮች። በዚህን ሰዓት የግሪክ ሀገር ጄነራሎች ፈሯቸው። እነማንን? የፐርሺያዎቹን 300 ሺህ ወታደሮች። ነገር ግን በግሪክ ሀገር ላይ የሚገኙ ስፓርታን የሚባሉ ወታደሮች ያንን ጠላት መመለስ አለብን ብለው ተነሱ። ይህንንም ለግሪክ ከተማ ጄነራሎች ነገሯቸው። አይ አንችልም አሉ። የስፓርታን ወታደሮች ግን ምንድን ያሉት? እኛ ብቻችንን እንዋጋለን፣ እንፋለማለን፣ ሀገራችንን ሊወር ከመጣው ጠላት እንታደጋታለን አሉ። እና ምናልባት እኛ ኢትዮጵያውያን ኢትዮጵያ ላይ ስንወለድ ምን የሚባል ስም ይሰጠናል? ኢትዮጵያዊ። ኢትዮጵያ ውስጥ የተወለደ ሁሉ ኢትዮጵያዊ ነው አይደለ? ስፓርታ ከተማ ላይ የተወለደ ሰው ሁሉ ግን ስፓርታን አይደለም። ስፓርታ ከተማ ላይ የተወለደ ሰው ስፓርታን የሚባል ስም የሚሰጠው ወደ ጦር ዘምቶ ድል አድርጎ ሲመለስ ነው። ድል አድራጊነት ነው which is ስፓርታን የሚያስብላቸው which is ኢትዮጵያውያንም ኢትዮጵያውያን ለመባል እንደው ስኬታማ ስንሆን ሚሊዮነር ስንሆን ቢሆን ቆንጆ ነው ኢትዮጵያዊ የምንባለው። በዛን ወቅት ላይ የነበረው የስፓርታ ንጉስ ኪንግ ሊዮንዳስ 300 የሚጠጉ የስፓርታን ወታደሮችን ይዞ ሄደ። 300 ሺህ የፐርሺያን ወታደር ለመፋለም ይታያችሁ። 300 ወታደር ይዞ ነው ሄደው። 300 ወታደር ይዞ ሲሄድ ምንድነው ያሉት? ስፓርታ ላይ ያሉት ሴቶች ወይንም ደግሞ የወታደሮቹ ባለቤቶች ወይ አሸንፋችሁ ሽልዳችሁን ወይንም ጋሻችሁን ይዛችሁ ተመለሱ፣ ወይ ሞታችሁ ሬሳችሁ ጋሻው ላይ ይምጣ፣ ወይ ማሸነፍ ወይ ሞት ነው ያለው። ደን በመርከብ ሄዱ እዛ ቦታ ላይ ማለት ነው። ልክ እዛ ቦታ ላይ ሲደርሱ ኪንግ ሊዮንዳስ አንድ መልእክት አስተላለፈ። መርከባችሁን አቃጥሩ አላቸው። ሁሉንም ወታደሮች የንጉስን ትእዛዝ ይቀበላሉ። ስፓርታዎች በሚመራቸው ሰው ላይ ትልቅ የሆነ እምነት አላቸው። መርከባቸውን አቃጠሉ። ካቃጠሉ በኋላ ነገራቸው። ምን አላቸው? አሁን ሁለት ምርጫ አላችሁ፣ ወይ ማሸነፍ ወይ ሞት። ለምን? ከተሸነፉ መመለሻ መርከብ የላቸውማ ወደ ሀገራቸው። ማሸነፍና ሞት ነው ያላቸው አማራጭ። ስለዚህ 300 ወታደሮች 300 ሺህ የሚጠጉ የፐርሺያ ወታደሮችን ለመግጠም ሰልፍ ተሰለፉ። ከዛ ከውጊያው በፊት የጦር ጀነራሎች ቃለ ምልልስ ያደርጋሉ። የፐርሺያው ንጉስ ዘርከስ የሚባለው የጦር ጀነራሉን ይልካል። ኪንግ ሊዮንዳስም ደግሞ የጦር ጀነራሉን ይልካል፣ ዳርከስ የሚባለው። ከዛ የፐርሺያው የጦር ጀነራል ምን ብሎ ለማስፈራራት ስፓርታዎችን መልእክት ይናገራል? የኛ ሰራዊቶች የኛ ቀስተኞች ይሄ የሚወረውሩት የቀስት ፍላጻ በመቶ ሺዎች ነው። የቀስቱ ፍላጻ ከመብዛቱ የተነሳ ፀሐይን ይጋርዳታል ብሎ ለማስፈራራት ይሞክራል። የስፓርታው የጦር ጀነራል ዳርከስ ምንድነው ያለው? አብሽር፣ እኛ ፀሐይ ውስጥ ነው ያለነው፣ ፀሐይዋ በጣም እያቃጠለችን ነው እና የቀስት ፍላጻዎቹን ቀስቶቹን አብዟቸው፣ 100 ሺህ ሳይሆን በቁጥራቸው ልክ 300 ሺህ አድርጓቸው፣ በጥላ ውስጥ እንዋጋለን ነው ያለው። ይሄ ልብ አላችሁ ወይ ነው እናንተ ቢዝነሳችሁ ላይ ትልቁ ጥያቄ። በጣም ብዙ ሰው በቢዝነሱ ላይ ትንሽ እንከን የሆነ ነገር ሲያጋጥመው ይልፈሰፈሳል፣ ይሰበራል። እኔ እኮ አይሆንልኝም፣ እኔ እኮ አይሳካልኝም ይላል። እሱ ችግሩን መጣል ሲችል ችግሩ እሱን እንዲጥለው ይፈቅድለታል። የህይወት ሁኔታዎችን ተቋቁሞ ከህይወት ሁኔታ በላይ ሆኖ ከሰበብ ከምክንያት በላይ ሆኖ ማሳካት ሲችል ሰበቦችና ምክንያቶች እንዲቀብሩት ይፈቅዳል። ስፓርታዎች ወታደሮች ይህንን አያደርጉ። እስከ መጨረሻው ጠብታ ድረስ መዋጋት ባለባቸው ልክ ይዋጋሉ። ክላሽ ይዞ ከሆነ ክላሹ ሲያልቅበት ሽጉጥ ይመዛል፣ ሽጉጡ ሲያልቅበት ጩቤ ይመዛል፣ ጨበጣ ይገባል፣ ካልሆነም ቦክስ ይገባል። እሱ እስካለቀበት
በቴስታም ቢሆን ይገባልሃል። እጅግሩ ከተቆረጠ ቦምቡንም ቢሆን ነቅሎ አፈንድቶ አጥፍቶ ይጠፋል። እስከ መጨረሻው ጠብታ ድረስ ይዋጋል ወታደር። አንተም ቢዝነስ ላይ እስከ መጨረሻው ጠብታ ድረስ ተፋልመህ ማሳካት ያለብህን ነገር ማሳካት አለብህ። ማሳካት ያለብሽን ነገር ማሳካት አለብሽ። ይሄ ሜንታሊቲ ያስፈልጋቸዋል። ፐርዣዎች 100,000 ቀስት ሲወረውሩ በጥላ ውስጥ እንዋጋለን አብሽርን ያሉት። አንድም የስፓርታ ወታደር አልሞተም። ያ ሁሉ ቀስት ተወርሮባቸው። ለምን? ጋሻቸው 2 ሰው ነው ከቨር የሚያደርገው። የስፓርታዎች ይሄ የሚያነሱት ጋሻ ሽልዱ 2 ሰው ከቨር ያደርጋል። ለምን ይሄንን አደረጉ? የኔ ጋሻ እኔም ብቻ ሳይሆን የወደቀውንም ወንድሜን መጠበቅ አለበት ብለው ነው የሚያምኑት ስፓርታዎች። አንተም ቢዝነስህ ላይ አብሮህ የሚሰራ ፓርትነርህን ጓደኛህን ይሄ ሲደክም ሲወድቅ ምናምን ታነሳዋለህ ሆይ? ፕሮቴክት አድርገው አብረን እናሳካለን ትለዋለህ ሆይ? ትልቁ ጥያቄ ይሄ ነው። በስፓርታዎች ህግ መሰረት ወታደሮች አይደለም ንጉሱን የሚጠብቁት፣ ንጉሱ ነው ወታደሮቹን የሚጠብቀው ከውጊያ በኋላ ምሽት ላይ። አይገርም? አንተም ቢዝነስህ ላይ ሊድ ስታደርግ ከአፕ ላይንም ከዳውን ላይንም ምንም አይነት ነገር አትጠብቅ። አንተ ፕሮቴክት አድርግ ቲምህን። አንተ መከታ ሁን ለኦርጋናይዜሽንህ። እኔ ያለሁላችሁ በላቸው ቲሞችህን። መከታ ሆነ አንበሳ ሆነ ለቲምህን በደንብ ሰፖርት ማድረግ ይጠበቅብሃል። እና ተዋክተው በ2 ቀን ውስጥ 300 የስፓርታ በ2 ቀን ውስጥ 300 የሚጠጉ የስፓርታ ወታደሮች ወደ 6000 የሚጠጉ የፐርዢያ ወታደሮችን ደመሰሱ። ከዛ የመጨረሻው ቀን የሶስተኛው ቀን ጦርነት ላይ ፐርዢያዎቹ ሁሉም ያላቸውን ሰራዊት አዘመቱና ኪንግ ሊዮንዳስን የፐርዢያው ንጉስ አንድ ነገር ነገረው። አሁን ሙሉ ሰራዊቴን ወደ 294,000 የሚጠጉ ሰራዊቶችን ላዘምትብህ ነው፣ ረፊ ቅርብህ አለው። በዚህ ሰዓት ምን አለ ኪንግ ሊዮንዳስ የስፓርታው ንጉስ? አብሽር አንተ 294,000 ተራ ወታደር ነው ያለህ፣ እኔ ግን የቀሩኝ 90 ምናምን ነበር የቀረው በጊዜው። ኦልሞስት 98 ልባም ወታደር ነው ያለኝ። በፊትም ብሏል እኔ 300 ልባም ወታደር ነው ያለኝ፣ እናንተ 300,000 ተራ ወታደር ነው ያላችሁ ነው ያለው። እና 90 ምናምኑ የሚገርማችሁ ድጋሚ በሶስተኛው ቀን ጦርነት 4,000ዎችን ደምስሰው ነው ወይ ማሸነፍ ወይ ሞት ብለው አንድ ስፓርታን ብቻ ቀርቶ ሌሎቹ እዛው ህይወታቸው ያለፈው። ታሪካቸው ስቲል አሁንም ድረስ ይነገራል። ከ2500 ዘመን በኋላ ታሪካቸው ስቲል አሁንም ድረስ ይነገራል። አሜሪካ፣ ራሽያ፣ ቻይና ሳይቀሩ የስፓርታዎችን ሜንታሊቲ ለሰራዊቶቻቸው ለሶልጀሮች ያስተምራሉ። ስቲል የተጠቀሙት ታክቲክ አሁን ድረስ ይጠናል። ልባም መሆን ይጠበቅብናል። በቢዝነሳችን ላይ ላይፋችንም ላይ እንደዚህ አይነት እርምጃ ነው መውሰድ መቻል ያለብን። ያስቀመጥከው ግብ አለ፣ ያስቀመጥሽው ግብ አለ። ይሄንን ግቤን ሳላሳካ ወደ ኋላ አልልም። ማሸነፍ ወይ ሞት ዱ ኦር ዳይ የሚል ሜንታሊቲ ያስፈልጋችኋል። ቁርጥ ያለ ውሳኔ ላይፋችሁ ላይ መወሰን ያስፈልጋል። በቃ ማለት ያስፈልጋል። ኢቭን በቃ ማለት ራሱ በቃ ኢነፍ ኢዝ ኢነፍ ብለን ህይወታችን ላይ የሆነ ውሳኔ ወሰነን ማሳካት ያለብንን ነገር ማሳካት፣ ድል አድራጊ የሆነውን ማንነታችንን ማንቃት፣ በዚህ ሜንታሊቲ መስራት ይጠበቅብናል። ስለዚህ ወታደሮች በጣም ትልቅ ሪስፔክት የሚገባቸው ሰዎች ናቸው። የምሬ ነው የምላቸው። አቋማቸው በጣም ይመቸኛል። ስለዚህ በእነሱ ሜንታሊቲ እኛን ህይወትን ማሸነፍ ይጠበቅብናል። ግልጽ ነው አይደለ? ወታደር ሀገሩን ነው አይደለ ፕሮቴክት የሚያደርገው። አንተም ሰርተህ አሳክተህ ቤተሰብህን ፕሮቴክት ማድረግ ይጠበቅብሃል፣ ፕሮቴክት ማድረግ ይጠበቅብሻል። እማለሁ አባለሁ ቤተሰቦቼ አለው፣ ምንም የሚጎል ነገር የለም፣ ይሄው መጅረጥ አድርጌ እሰጣችኋለሁ፣ ይሄው ትራንስፈር አደርጋለሁ ነው ማለት ያለባችሁ። መከታ መሆን አለብህ፣ መከታ መሆን አለብሽ ለራስ ለቤተሰብ፣ ኢቭን ለምትወልዷቸው ልጆች፣ ለወደፊትም ልጆቻችሁ የሆነ ነገር ፈልገው ጠይቀው አየለኝም ማለት የለብህም የለብሽም። አለ ልጄ ምን ፈለግሽ ነው ማለት ያለብን። ስለዚህ ይህንን ለማድረግ ይሄ ሜንታሊቲ ያስፈልገናል። በዚህ ሜንታሊቲ እንግዲህ በትልቅ ውጤት በትልቅ ስኬት ድል አድራጊ ሆናችሁ እንግዲህ ከሁላችሁም ጋር እንደምገናኝ አምናለሁኝ። እንግዲህ የስፓርታን ወታደር ሜንታሊቲ ይኑራችሁ ማለት ነው። ሁላችሁም ውብ ዛሬ ውብ አሁን ተመኘሁ። ኪዳነ ማርያም ነበርኩ። መልካም ቆይታ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር
ይገባሻል፣ ይገባሃል።